አንድ ፑሻፕ እንኳን በአግባቡ መስራት ካልቻልኩበት ደረጃ ተነስቼ አሁን በአንድ ጊዜ 100 ፑሻፕ መስራት ችያለሁ። ዛሬ ደግሞ ይህንን ተመሳሳይ ውጤት ማምጣት እንድትችሉ የሚያስችላችሁን ትክክለኛ የ3 እርምጃዎችን ላካፍላችሁ መጥቻለሁ። ግን አንድ ነገር አስታውሱ፣ ከነዚህ እርምጃዎች አንዱን ብቻ እንኳን ብትዘሉ በዚያው በነበራችሁበት ትቀራላችሁ። እስከ መጨረሻው አብራችሁን ቆዩ። እርምጃ 1 እስከ መጨረሻው መታገል። በዝግተኛ ቁጥር ላይ ተጣብቀህ እንድትቀር የሚያደርግ ዋናው ምክንያት ምን እንደሆነ ታውቃለህ? ጡንቻ ሲቃጠልብህ ወዲያውኑ ማቆምህ ነው። የኔ ገደብ ይህ ነው ብለህ ታስባለህ፣ ግን አይደለም። አእምሮህ ከሰውነት በፊት እጅ ይሰጣል። ልክ እንደ ዝነኛው አትሌት ዴቪድ ጎጊንስ የሚሉት ይህንን ነው። ስለዚህ ከዛሬ ጀምሮ ነገሮች መክበድ ሲጀምሩ አታቁም። ሰውነትህ ፈጽሞ መንቀሳቀስ እስከማይችል ድረስ እያንዳንዱን እንቅስቃሴ ፑሻፕ ግፋበት። እውነተኛው የጡንቻ ጥንካሬ መገንባት የሚጀምረው እዚያ አደገኛ ከሚመስለው ነጥብ ላይ ደርስ ነው። እርምጃ 2 የደረጃ ዘዴ ወይም ላደር ሜትድ። እውነተኛ ጥንካሬህን የምትከፍትበት ዋናው ቁልፍ ይህ ነው። የማትሻሻልበት ምክንያት ገደብ ላይ ስትደርስ ማቆምህ ነው። ከገደብህ በላይ መሄድ እንደምትችል አታውቅም። ታዲያ ምን ማድረግ አለብህ? ሳታርፍ የፑሻፕ አይነቶችን መቀያየር። እንዲህ አድርግ። ፑሻፕ ስትሰራ መጀመሪያ ከሁሉ ከበድ ባለው እግርህን ከፍ አድርጎ በሚሰራው ዲክላይን ፑሻፕ ጀምር። ኪያቀትህ ድረስ ስራ። ከዛም ሁለተኛ ሳታቆም ወዲያውኑ ወደ መደበኛው ወይም ኖርማል ፑሻፕ ቀይረው እስኪደክም ቀጥል። ከዛ ሶስተኛ እጅህን ከፍ አድርጎ ወደሚሰራው ኢንክላይን ፑሻፕ መቀጠል። በመጨረሻም አራተኛ እጆችህን ሙሉ በሙሉ እስኪወርቁ ድረስ በጉልበት ፑሻፕ አጠናቀቅ። በዚህ መንገድ ሰውነት ገደብ አልፎ እንዲሄድ ታስገድደዋለህ። እርምጃ 3 በድግግሞሽና በጽናት መስራት። አብዛኛዎቹ ሰዎች የሚወርቁበትና የሚሸነፉበት ትልቁ ቦታ ይህ ነው። ሰዎች ከፍተኛ ቁጥር ላይ የማይደርሱበት ምክንያት በቂ ጊዜ ባለመስራታቸውና ትንሽ ምቾት ማጣት ሲጀምሩ ስለሚተው ነው። ይህንን ከባድ ዘዴ በቀን ከ2 እስከ 3 ጊዜ፣ በሳምንት ከ3 እስከ 4 ቀን ካደረከው ሰውነት በአጭር ጊዜ ውስጥ ቁጥሩን ይለምደዋል። ቁጥሮቹም እንዴት በአጭር ጊዜ ውስጥ እንደሚዘለሉ አልፋቸው እንደምትሄድ በራስ ታያለህ። አብዛኞቹ ሰዎች በ3 ቀን ውስጥ ጥረቱን ይተውታል። ነገር ግን አንተ ከጸናህ በአንድ ጊዜ 100 ፑሻፕ መስራት የሚቻልበት ቀን ሩቅ አይደለም። ይህ ቪዲዮ ከረዳህ ቪዲዮውን ላይክ አድርግ። ለቀጣይ አዳዲስ ጠቃሚ መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ።